በዛሬው ቪዲዮ በ34ኛ ሳምንት ብላንክ ስለሚያደርጉ ቡድኖች ከ30ኛ ሳምንት ጀምሮ ደግሞ መልካም የጨዋታ መርሃ ግብር ስላላቸው ቡድኖች ለነዚህም ጊዜያት ይሆናሉ ብዬ ስላሰብኳቸው ተጫዋቾችና በዚሁ ሳምንት ደግሞ ወደ ቡድኔ ላስገባቸው ስላሰብኳቸው ተጫዋቾች የተወሰነ ነገር እናወራለን። ሰላም ጋይስ እንዴት ናችሁ? ሀላል ማህሪ ነኝ። ለቻናሉ አዲስ የሆናችሁ ደግሞ እንግዲህ ሰብስክራይብ በማድረግ ቤተሰባችን መሆን ትችላላችሁ። እንግዲህ 34ኛው ሳምንት ብላንክ ጌም ዊክ መሆኑ ተረጋግጧል። አርሰናል፣ አስቶን ቪላ፣ ብሬንትፈርድ፣ ክሪስታል ፓላስ፣ ማንቸስተር ሲቲ እና ፎረስት ጨዋታ የማይኖራቸው ይሆናል። እነዚህም ጨዋታዎች እንግዲህ ተስተካካያቸው ወደ 33ኛ ሳምንት ይዛወራል ተብሎ ነው የሚታመነው። ይህንንም እንግዲህ እርግጠኛ መሆን የምንችለው በ30ኛ እና 31ኛ ሳምንት መሀል ነው። ግን እንደ ቤንክሬልን አይነት ሰዎች በትንሹ አራቱ ቡድኖች ተስተካካያቸውን በ33ኛ ሳምንት ያደርጋሉ ብሎ ያስባሉ። የፎረስት እና ብሬንትፈርድ ጨዋታ ግን አሁንም ባለው የጊዜ አለመመቻቸት ምክንያት ምናልባት እዛው 34ኛ ሳምንት ላይ ሆኖ ግን ቀን ብቻ ሊቀየር ይችላል የሚል እምነትም አለ። ካልሆነ ደግሞ እስከ 35ኛ ሳምንት ድረስ ሊገፋም ይችላል ማለት ነው። ብዙ ጊዜ ቤንክሬልን የሚለቃቸው ፊክስቸር ቲከሮች ከ90% በላይ ትክክለኛነት ያላቸው ስለሆኑ እንግዲህ በሱ ፕላነር ነው እንግዲህ ለጊዜው ቡድናችንን ማሰብ የምንችለው። ይህ ማለት ደግሞ እንግዲህ 33ኛው ሳምንት ላይ ክሪስታል ከቦርንማውዝ እና አርሰናል ጋር፣ ማንቸስተር ሲቲ ከኤቨርተን እና አስቶን ቪላ ጋር፣ አስቶን ቪላ ከኒውካስል እና ማንቸስተር ሲቲ ጋር እና ደግሞ አርሰናል ከኢፕስዊች እና ከክሪስታል ጋር ተደራራቢ ጨዋታ የሚያደርጉ ይሆናል። ሌላው ይሄ የሚሆን ከሆነ ክሪስታል ፓላስ 32ኛ እና 33ኛ ሳምንት ላይ የደብል ደብል ወይም ደግሞ በሁለት ሳምንት ውስጥ 4 ጨዋታዎችን የሚያደርጉ ይሆናል ማለት ነው። ይሄ ደግሞ ስፔሻሊ አሲስታንት ማናጀር ለቀራችሁ ሰዎች አሪፍ ቺፑን ግላዝነር ላይ የመጠቀሚያ ጊዜ ነው ብዬ አምናለሁ። እነዚህ ምስሉ ላይ የምታዩቸው 5 ቡድኖች ደግሞ እንግዲህ በፊክስቸር ቲከሩ መሰረት በእነዚህ 6 ሳምንታት ውስጥ ደብል ጌም ዊክ የሚኖራቸው ቡድኖች ናቸው። ባለፈው እንዳልኳችሁ ደግሞ ሁሉም ማለት ይቻላል እንግዲህ ደብል የሚያደርጉት ቡድኖች 34ኛ ሳምንት ላይ ጨዋታ የማይኖራቸው ቡድኖች ናቸው። ፍሪ ሂት ቺፕ ካላችሁ እንግዲህ ያለምንም ችግር 34ኛውን ሳምንት ማለፍ ትችላላችሁ። ይሄ ቺፕ ከሌላችሁ ደግሞ እንግዲህ ለ34ኛው ሳምንት እስከዛ 5 ነፃ ዝውውር ማስቀመጥ ይኖርባቸዋል። ወይም ደግሞ ዋይልድ ካርድ ስታደርጉ 34ኛውን ሳምንትና ፕላስ ደግሞ ትራንስፈራችሁን ኮንሲደር አድርጋችሁ ባላንስ መፍጠር ትችላላችሁ። ባደወይ ስለ ቡድናችሁ ዲቴል ከኔ ጋር ማውራት ከፈለጋችሁ የቴሌግራም ቻናሌ ላይ እዛ ላይ ገብታችሁ ከኔ ጋር ሆነ እርስ በርስ ማውራት እንችላለን ወይም ትችላላችሁ። ወደ ቡድኖቹ ሲሄድ እንግዲህ ኒውካስል፣ ክሪስታል፣ አርሰናል፣ ሲቲ እና አስቶን ቪላ እናገኛለን። እንደምታዩ ደግሞ ያለ ደብል ጌም ዊክ ራሱ ጨዋታዎቻቸው መልካም የሚባሉ ናቸው። ኒውካስል ያው እንግዲህ ምንም በ33ኛው ሳምንት ደብል ጌም ዊክ ባይኖራቸውም ወይም ደብል ጌም ባይኖራቸውም በ32ኛው ሳምንት ከዩናይትድ እና ክሪስታል ፓላስ ጋር በሜዳቸው ተደራራቢ ጨዋታ እንደሚኖራቸው ከሳምንታት በፊት ያወቅነው ጉዳይ ነው። ኒውካስል ያው እንግዲህ ካራባኦ ካፕን በማሸነፋቸው አሪፍ ሞራል ላይ ያሉት ብዬ አስባለሁ። ያው አሲስታንት ማናጀር ላላችሁ ወይም መጠቀም ላሰባችሁ እንግዲህ ያው የቴብል ቦነስ አይኖራቸውም በ32ኛው ሳምንት። ያው ከኒውካስል አሪፍ አሴት የምንላቸውን ተጫዋቾች ካየን እንግዲህ በመጀመሪያና ግዴታ ቡድናችን ውስጥ ሊኖር ይገባል የሚለው አሌክሳንደር ኢሳቅ ነው። ለ31ኛውም ሆነ 32ኛው ሳምንት እንግዲህ እሱም አሪፍ የሚባል የካፕቴን ምርጫ ነው። አንቶኒ ጎርደን እንግዲህ እስከ 30ኛው ሳምንት አይ ቲንክ በቀይ ካርድ ምክንያት ሰስፔንድ ተደርጓል እንጂ እዚህ ምርጫ ውስጥ ከኢሳቅ ቀጥሎ እንግዲህ ተመራጭ ተጫዋች ነው። ምናልባት በ31ኛው ሳምንት ዋይልድ ካርድ ለምናደርግ ተጫዋቾች እሱን ማስገባት እንችላለን። ከዛ ውጪ ከአማካይ እንደሌላ ምርጫ ማየት የምንችለው ጄኮብ መርፊ ነው። በጎል ብዛት እንኳን ካየን ከጎርደን 6 ጎሎች በአንድ አንሶ 5 ጎሎችን ማስቆጠር ችሏል መርፊ። አሲስት ደግሞ እንግዲህ ከጎርደን 6 እሱ 2 ተሽሎ በ8 አሲስቶች የተሻለ ሆኖ እናገኘዋለን። ከተከላካይ ክፍል ደግሞ ዳንበርን የተሻለና ሴፍ ምርጫ አድርገን መውሰድ እንችላለን። ያው ግድ 3 ምርጥ ተጫዋቾች ከኒውካስል እናስገባ ካለን ያው ሆል ለረጅም ጊዜ አይ ቲንክ ጁላይ ላይ ነው የሚመለሰው። ለረጅም ጊዜ እንግዲህ በጉዳት ከሜዳ ባይርቅ እሱ ከተከላካዮች እንግዲህ ቁጥር 1 ተመራጭ ይሆን ነበር። ተከላካይ ደግሞ ካልወደዳችሁ ኒክ ፖፕ ሌላው በሶስተኝነት ልታስገቡት የምትችሉት ተጫዋች ይሆናል ማለት ነው። ወደ ክሪስታል ፓላስ ስንሄድ ደግሞ እንግዲህ በ32ኛውም በ33ኛውም ሳምንት ደብል የሚያደርግ ብቸኛ ቡድን ሆኗል።
ክሪስታል ፓላስ። ስለዚህ ከዚህ ቡድን እንደ ግዴታ 3 ተጫዋቾችን መያዝ እንግዲህ ግድ ይለናል ማለት ነው። እንግዲህ ፓላስ እስካሁን በአጠቃላይ ውድድር ዓመቱ 33 ጎሎችን አስተናግደዋል። ከነዚህ ውስጥ 11ዱን ከሜዳ ውጭ ባደረጓቸው ጨዋታዎች ላይ ነው የገባባቸው ወይም የተቆጠረባቸው። ምንድነው ይህንን ለማንሳት የፈለኩበት ጉዳይ እንግዲህ ክሪስታል ፓላስ መጨረሻ ከሜዳ ውጭ የተጫወቱ ጎል የተቆጠረባቸው በ16ኛው ሳምንት ነው። ከዛ በኋላ እንግዲህ ከሜዳ ውጭ ጎል ተቆጥሮባቸው አያውቅም እስከ 29ኛው ሳምንት ማለት ነው። የ30ኛው ሳምንት አጋጣሚያቸውን ሳውዛምፕተንን ካየን ደግሞ በሜዳቸው እስካሁን 39 ጎሎችን ያስተናገዱ ቡድን ናቸው። ከዛ ባለፈም ደግሞ እንግዲህ ክሪስታል ፓላስ በ32ኛውና 33ኛው ሳምንት ከሚያደርጓቸው ጨዋታዎች ወይም 4 ጨዋታዎች ውስጥ 3ቱ ከሜዳ ውጭ መሆናቸውና ደግሞ ያው ተጋጣሚያቸው ጠንካራ መሆናቸው ብዙ ሀሳብ እንዳይገባችሁ ለማለት ያክል ነው ይህን ስታት ያነሳሁት። ወደ ተመራጭ ተጫዋቾቻቸው ስመጣ እንግዲህ እንደ ኢሳቅ ሁሉ ቀዳሚ ተመራጭ የማደርገው ማቴታ ነው። እንግዲህ ከጉዳቱ በኋላ ከፉልሃም ጋር በነበራቸው የኤፍኤ ካፕ ጨዋታ እንግዲህ ጨዋታውን ጀምሮ ወደ 70 ደቂቃ አካባቢ መጫወት ችሏል። ያው ሌላ እንግዲህ ፔናልቲ የሚመታው እሱ ነው። ከጉዳቱ በፊት በነበሩት ደግሞ 8 ጨዋታዎች 8 ጎሎችና 1 አሲስት ማድረግ ችሏል። እዛ ቀጥሎ ከተከላካይ መስመር እንግዲህ ማይ ፌቨሬት ተጫዋች ሙኖዝ እናገኛለን። ስለ ሙኖዝ እንግዲህ በዚህ ቻናል በጣም ብዙ ብለናል። ባለፉት 8 ጨዋታዎች ላይ ብቻ እንግዲህ 10 ጊዜ ወይ በጎል ወይ አሲስት ወይ ደግሞ በክሊንሺት ወደ 51 ወይም 51 ነጥቦችን መሰብሰብ ችለናል እሱ የነበረን ሰዎች። ለሶስተኛው ምርጫ እንግዲህ እዘ ሳርና አሲስታንት ማናጀር ለምትጠቀሙ ወይም መጠቀም ላሰባችሁ ሰዎች ደግሞ ግላዝነር እንደ አማራጭ ማየት እንችላለን ከሁለቱ ተጫዋቾች ቀጥሎ ማለት ነው። እንግዲህ የማትጠቀሙ ከሆነ ደግሞ ከኤዜ ይልቅ ሳር እንግዲህ አሁን በዚህ ሰዓት ጥሩ ፎርም ላይ ያለ ይመስለኛል ነውም ደግሞ። ስለዚህ እሱ እንግዲህ የተሻለ ምርጫ ሆኖ በሶስተኝነት ተቀምጧል ማለት ነው። ወደ አርሰናል ሲሄድ እንግዲህ አርሰናል ሁላችንም እንደምናውቀው እንግዲህ ትልቁ ኳሊቲያቸው ዲፌንስ ላይ ነው። ስፔሻሊ ደግሞ ከሳካ ምንድነው በጉዳት ከቡድኑ ከወጣ በኋላ በጣም አታኪንግ ኳሊቲያቸው በጣም ወርዶብኛል። ሰው እንግዲህ ለዛሬ ምርጫ ማድረገው ወይም እንደ ሀሳብ ይዤላችሁ የመጣው 3 ከኋላ የሚጫወቱ ተጫዋቾችን ነው። እንግዲህ በቀዳሚነት የምናስቀምጠው ኦብቪየስሊ ጋብርኤል ነው። ሴት ፒሶች ላይ እንግዲህ እንደ ቀድሞ ባይሆንም አሁንም ሪተርን ያደርጋል ብላችሁ የምታስቡት አይነት ተጫዋች ነው። አሁን ደግሞ እንግዲህ የሳካ ወደ ሜዳ መመለስ መቃረብ እንግዲህ አርቴታ እንዳለው ፉልሃም ላይ ይመለሳል ብሏል። አይ ዶንት ትረስት አርቴታ አት ኦል። ስለዚህ እንግዲህ 50-50 ብዬ ነው ያስኩት። ስቲል ግን ያው ወሬው የተወራው ያው ተጠግቷል ማለት ነው ወደ ጨዋታ ለመመለስ። ስለዚህ እሱ ወደ ሜዳ መመለስ መቃረብ የበለጠ እንግዲህ የተሻለ ኳሶችን ጋብርኤል ያገኛል ብዬ እንዳስብ አድርጎኛል። እስካሁንም እንግዲህ ጋብርኤል 3 ጎሎችና 2 አሲስቶችን ማድረግ ችሏል። ያው የአርሰናልም እንግዲህ ክሊንሺትም ነጥብ እንዳለ ሆኖ ማለት ነው። ከዛ ውጪ እዛው ከኋላ መስመር ጥሩ አማራጭ ይሆናል ብዬ ማስበው ዴቪድ ራያን ነው። ያው ዋጋው ትንሽ ወረድ ቢልም ማለት ነው። ስፔሻሊ ደብል ጌም ዊክ ላይ ደግሞ ከበረኛ ነጥብ ከፈለግን የአርሰናል ጨዋታዎች ወረቀት ላይ የተሻሉ ስለሆኑ ከራያ ሁለቱም ጨዋታዎች ላይ ክሊንሺት ልናገኝበት የምንችልበት እድል ከፍ ያለ ነው ብዬ አስባለሁ። ሌላው አማራጭ እዛው ዲፌንስ ላይ እንግዲህ ቲምበር እናገኛለን። እንግዲህ እሱም ተመሳሳይ የክሊንሺት ነጥብና የተወሰነ ፐርሰንት ደግሞ አታኪንግ ኳሊቲ ስላለው ዝርዝር ውስጥ እንዲገባ ሆኗል ማለት ነው። ወደ ሲቲ ሲመጣ እንግዲህ መልካም የሚባሉ ጨዋታዎች ነው የሚጠብቋቸው። የበለጠ ደግሞ በ30ኛው ሳምንት ከሌስተር ጋር የሚያደርጉት ጨዋታ ብዙ ነጥብ የሚሰበስቡበት ይመስለኛል። ከዩናይትድ ጋር የሚኖራቸው ጨዋታ ለጋርዲዮላ እንግዲህ አጸፋውን አሞሪም ላይ ለመመለስ በጉልበት እንግዲህ የሚገባ ይመስለኛል። ከዛ ባለፈ ደግሞ ቻምፒዮንስ ሊግ ላይ ለመሳተፍ ሲባል ሲቲ ከዚህ በኋላ እንግዲህ የበለጠ አምርረው የሚገቡም ይመስለኛል። እንግዲህ ሃላንድ የሲቲን ስም ከጠራን ሁሌም ቀዳሚ ቦታ የሚወስደው እሱ ነው። ግን በጀት ችግር ካለ እንዲሁም ደግሞ ሲቲ በኤፍኤ ካፕ ከቦርንማውዝ ጋር ባደረጉት ጨዋታ ሃላንድ ያስተናገደው ጉዳት ከሰሞኑ ጨዋታዎች ከሜዳ የሚያርቀው ከሆነ ቀጣዩ አማራጫችን ኦማር ማርሙሽ ይሆናል ማለት ነው። ማርሙሽ ሲቲን ከተቀላቀለበት ጊዜ ጀምሮ ኦልሞስት እኩል በሚባል ሁኔታ ስታቱ ከሃላንድ ጋር ተመሳሳይ ነው። ፔናልቲ ቦክስ ውስጥ ኢቭን የበለጠ እንደውም ፈጣን እንቅስቃሴ ሲያደርግ ማየት ችለናል ከሃላንድ በተሻለ ሁኔታ። ሃላንድ እንግዲህ በኤፍኤው ጨዋታ ተቀይሮ ሲወጣ እንደውም ማርሙሽ ወዲያው ማለት ይቻላል የመሸነፊያ ጎሉን ነው ገብቶ ያስቆጠረው። እንደ ሶስተኛ አማራጭ ደግሞ ከተከላካይ ክፍል ግቫርዲዮልን ማሰብ እንችላለን።
በሊጉም እንግዲህ 5 ጎሎችን በማግባት እንግዲህ ከተከላካዮች ከላይ ተቀምጦ እናገኘዋለን። ምናልባት በአታኪንግ ሪተርን ባይሆን እንኳን እንግዲህ ከክሊንሺት ከሱ ነጥብ ልናገኝበት የምንችልበት አጋጣሚ ከቀድሞውን ከፍ ያለ ነው ብዬ ማምናለሁ። ወደ አስቶን ቪላ ስመጣ ደግሞ እውነት ለመናገር ደብል ጌም ዊክ ባይኖራቸው ጭራሽ ስለነሱ ማወራበት ምክንያት ይኖረኛል ብዬ አላስብም። ያው ግን እንደ ኤፍፒኤል ጨዋታ ደግሞ ደብል ጌም ዊክ ያላቸውን ቡድኖች አቮይድ ማድረግ ነውር ነው። ከዚህ ቡድን እንግዲህ በመጀመሪያ ቦታ ማስቀምጠው ኦሊ ዋትኪንስ ነው። ግን ደግሞ ካሉን የፎርዋርድ አማራጮች ደግሞ ካየን እንግዲህ ኢሳቅ፣ ማቴታ እና ደግሞ ማርሙሽ ወይ ሃላንድ ስላሉ ዋትኪንስን ከነዚህ አማራጮች በምንም ተአምር ቀዳሚ ይሆናል ወይም እናደርገዋለን ብዬ አላስብም። ግን ያው እንደ ሰው ምርጫ ወይም አጫወት ስለሚላይ እንግዲህ እንደ ሀሳብ ማየት እንችላለን እሱን። ሌላው ደግሞ ሞርጋን ሮጀርስ ነው። እሱም እንግዲህ ዋጋው በጣም የተሻለ ነው ከሌሎቹ የአስቶን ቪላ ሴቶች ኢቭን ከራሽፈርድ እና ሴንሲዮም ያቀነሰ ነው ዋጋው። የጨዋታ ሰዓትም የተሻለ ያገኛል ብዬ አስባለሁ። ስለዚህ እንግዲህ በሁለቱም ጨዋታዎች ላይ የበለጠ ይሰለፋል ብዬም አምናለሁ ሮጀርስ። ሶስተኛው ሉካ ዲኝ ነው። እንግዲህ እሱ እንግዲህ ቪላ አውቃለሁ ዲፌንስ ላይ በጣም የተመታ ቡድን ነው። በዚህ ዓመት ራሱ ምንድነው ጎል ሳይቆጠርባቸው ወይም ክሊንሺት አስመዝግበው የወጡት በ3 ጨዋታዎች ብቻ ነው። ግን አትሊስት ከሱ የአሲስት ነጥብ ልናገኝ እንችላለን በሚል ሊስት ውስጥ እንዲገባ ሆኗል። እስካሁንም እንግዲህ በሲዝኑ 5 አሲስቶችን ማድረግ ችሏል። አሴንሲዮንና ራሽፈርድን ከዚህ ሊስት ያስወጧቸው ምንድነው ከጨዋታ ሰዓት አንጻር ነው። እንግዲህ ካላቸውም የአውሮፓ ጨዋታዎች ምናልባት እነሱ ከቤንች እየተነሱ ሊጫወቱ የሚችሉበት አጋጣሚ ከፍ ያለ ስለሆነ ማለት ነው። እንግዲህ ያው ጥሩ አማራጭ ይሆናሉ ብዬ ያሰብኳቸውን ተጫዋቾች እነዚህ ናቸው። ቀጣይ ተስተካካይ ጨዋታዎች ሲረጋገጡ በ30 እና 31ኛ ሳምንት መሃል ያኔ ዲቴል ስለ ተጫዋቾቹና አንዳንድ አስፈላጊ ኢንፎርሜሽኖች እና ስታቶችም ይዤላችሁ እመጣለሁ ማለት ነው። ከዛ ውጪ እንግዲህ ወደ ራሴ ቡድን ዝውውር ሲሄድ እንግዲህ በዚህ ሳምንት ያለኝ አንድ ነፃ ዝውውር ብቻ ነው። ባንኬ ውስጥም .2 ሚል ብቻ ነው ያለኝ። ቡድኔም እንግዲህ እንደምታዩት ዋይልድ ካርድ የሚያስፈልገው አይደለም ያው በዚህ ሳምንት ያው ግን በ31ኛው ሳምንት ደብል ጌም ዊኮችን ታሳቢ በማድረግ ዋይልድ ካርድ የማድረግ ይሆናል። እሱ ላይም እንግዲህ ቪዲዮ ሰራላችኋለሁ ማለት ነው። ለዚህም ሳምንት እንግዲህ 2 ተጫዋቾች ወደ ቡድኔ ለማስገባት አስቤ ነበር በውድ ቦታ ማለት ነው። እንግዲህ እሱን ዜናውን ሰምታችሁታል ብዬ አስባለሁ። በቅርብ ጊዜ ወደ ሜዳ ይመለሳል ተብሎ አይታሰብም ውድ እንግዲህ ቻይናዊስ እነሱም ተጫዋቾች ማቴታና ማርሙሽ ናቸው። ከሁለቱ ደግሞ ለጊዜው ውሳኔን ማቴታ ላይ አድርጌዋለሁ ማለት ነው። ያው ከፊክቸርም አንጻር ከፔናልቲ ቴከርነቱም አንጻር ማለት ነው ማቴታ። የማርሙሽ ደግሞ እንግዲህ ሃላንድ ይመለስ አይመለስ እርግጠኛ መሆን እንግዲህ አልቻለም አሁን በዚህ ሰዓት። ስለዚህ እርግጠኛ የሆንኩበት ተጫዋች ማቴታ ነው። ለ30ኛው ሳምንት ደግሞ ካፕቴን የሚሆነው ሞሳላ ይሆናል። ቫይስ ካፕቴን ሲሆን ደግሞ ኢሳቅ ላይ አድርጌዋለሁ ማለት ነው። እንግዲህ የ30ኛው ሳምንት ቡድን ይሄንን ይመስላል። ቡድኑ ላይ ለውጥ የማደርግ ወይም አዲስ ነገር የሚፈጠር ከሆነ ቴሌግራም ቻናል ላይ እንግዲህ የማሳውቃችሁ ይሆናል ማለት ነው። እዚሁ በዩቲዩብ ኮሚኒቲ ፖስት ላይም አሳውቃችኋለሁ። እናንተም ስለ ቡድናችሁ ከኔ ጋርም ሆነ እርስ በርስ መወያየት የምትፈልጉ ከሆነ ከስር በማስቀምጥላችሁ ሊንክ እንግዲህ የቴሌግራም ቻናልን ጆይን በማድረግ መሳተፍ ትችላላችሁ። እዚሁ ቻናል ላይም እንግዲህ የተለያዩ ስታቶችን ፖስት የማደርግላችሁ ይሆናል። ቪዲዮ ከተመቻችሁ ደግሞ ላይክ፣ ሰብስክራይብ በማድረግ ቤተሰባችን መሆን እንዳትረሱ። ሀሳብ ጥያቄም አስተያየትም ካላችሁ ደግሞ ከታች ኮሜንት ላይ አስቀምጡልኝ። በተረፈ መልካም የውድድር ዓመት ይሆንላችሁ። ስለተከታተላችሁ አመሰግናለሁ። ቴንክ ዩ ኤም ባይ ባይ።